ሰላም ሰላም ኢትዮጵያን ኤርትራውያን ባለም ዙሪያ ያላችሁ ሰላማችሁ ይብዛ። ዛሬ የአቴ ምክር ላካፍላችሁ። አቴ መቼም ዩኒቨርሲቲ ገብታ አታውቅም። ቤተሰቦቿን ለመርዳት ስትል በ12 ዓመቷ ነበር ያቋረጠችው ትምህርት። ስለ ሳይኮሎጂ፣ ፊሎሶፊ ወይም ጥሩ ህይወት እንዴት መኖር እንደሚቻል የሚያወራ መጽሐፍ አንብባ አታውቅም ነበር። ነገር ግን ማንኛውንም መጽሐፍ ሊያስተምረኝ የማይችለውን ነገር ታውቅ ነበር። እንዴት መኖር እንዳለብኝ አስቸጋሪ ነገር አጋጥሞኝ ሲጨነቅ እኔ ራሴን ለመርዳት ወደ መጽሐፍ ሰልፍ ሄልፕ ቡክስ አልሄድኩም ነበር። ወደ እሷ ወጥ ቤት ኩሽና ነበር የሚሄደው። እሷ ምግብ ስታበስል አጠገቧ እቀመጥ ነበር እና በሆነ መንገድ ያለምንም ጥረት መስማት የምፈልገው ነገር በትክክል ትነግረኛለች። ትዕግስት ማለት ድክመት እንዳልሆነ አስተምራኛለች። በገንዘብ ድሃ ብትሆን በመንፈስ ግን ሀብታም መሆን እንደሚቻል አስተምራኛለች። በጣም ጠንካራ የሆኑ ሰዎች ብዙውን ጊዜ ዝምተኞች እንደሆኑ አስተምራኛለች። እሷ እኔን ረጅም ንግግር በማድረግ ወይም በጥንቃቄ በማስረዳት አላስተማረችኝም። ያስተማረችን በህይወቷና አኗኗር ነበር። እሷን የበደሉት ሰዎችን ይቅር የምትልበትን መንገድ፣ ምንም ያህል ቢደክማት በየቀኑ ማለዳ የምትነሳበትን መንገድ እና ምንም እንኳን ለሷ የሚበቃት ባይኖራት ሁልጊዜ ለሰዎች የምታካፍልበትን መንገድ ነው ያስተማረችን። አንዳንድ ጊዜ አንድ በጣም አስፈላጊ ነገር ያጣን እንደሆነ ይሰማኛል እናም እጨነቃለሁ። ዛሬ ለጥያቄያችን መልስ በስልካችን ላይ እንፈልጋለን። ጽሁፎችን እናነባለን፣ ቪዲዮዎችን እንመለከታለን እና እኛን በግል ለማያውቁን ባለሙያ ኤክስፐርት እንሰማለን። ለዛም የራሱ ዋጋ አለው። ነገር ግን ያንን ረጅም ጊዜ አስቸጋሪና ውብ ህይወት በትክክል የኖሩት ሰዎች መጠየቅ የረሳን ይመስለኛል። አዋቂዎችን፣ ሽማግሌዎችን በኢንተርኔት ላይ ሊገኙ የማይችሉ የበርካታ አስርታት ዓመት ትምህርቶችን ይዘዋል። እነሱም ጥሩነቶችን፣ ማጣቶችን፣ ደስታዎችን፣ ውድቀቶችን እና አብዛኞቻችን አጋጥሞን የማያውቀውን መልሶ ማገገም መነሳትን አሳልፈዋል። እናም አንድ ቀን እነሱ ከዚህ ዓለም ሲለዩ እኛ ለመጠየቅ፣ ለመስማትና ለማስታወስ ጊዜ ካልወሰድን በስተቀር እነዛ ትምህርቶች ከነሱ ጋር አብረው ይጠፋሉ። እኔ አያቴን ለማየት እድሉ እስካለኝ ድረስ በተቻለኝ መጠን ቶሎ ለመጠየቅ እሞክራለሁ። እሷን ለማየት ብቻ ሳይሆን ከሷ ለመማር ጭምር ነው። በእርሶ ህይወት ውስጥ ያለ አንድ ትልቅ ሰው አዋቂ ያስተማሩት ነገር ምንድን ነው? በኮሜንት ላይ ያካፍሉን። በሚቀጥለው ቪዲዮ እንገናኛለን። አብራችሁ ስላቆያችሁ አመሰግናለሁ።